ያው ግምገማ የሚለው ነገር መቼም አንቺ ያዲዬ ታውቂዋለሽ በጣም ዘግናኝ ነገር ነው ማን እንደፈጠረው አላውቅም ዴሊብሬትሊ ለማስከፋት አይደለም ሌሎች ሃይማኖቶችን ይቅርታ ጠይቃለሁ በዚህ ሂደቶች ውስጥ ለህዝብ ተናግረሻል ዓለምን ዞረን እናሳያለን ቲያትር ብለሻል ይሄን ደግሞ ፕሮሚስውን ማክበር መቻል አለብሽ መሰራት መቻል አለብሽ ነፃነት መለሰን ዶክመንተሪ አብረን አይደል እየሰራ አሁን አንድ ቀን ደውለሽ ናበል ዶክመንተሪ ታዘጋጃለህ አልሽኝ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት ውድ ያዲ ጠብታ ተመልካቾቻችን የዛሬው እንግዳይ እንግዲህ ሁለገቡ አርቲስት ስንታየው ፋቡላ ልበል ስንታየው ታዬ እንደተመቸሽ ጥሩ ቆይታ እንደሚኖረን እርግጠኛ ነኝ ፈታ ዘና በሉልኝ ስንትሽዬ ጥሬን አክብረስ ስለመጣ ከልብ አመሰግናለሁ እኔ በጣም ነው ማመሰግነው እንግዳ ስላደረግሽኝ ያዲዬ ከየት እንጀምር አረኒ ያ ደስ እንዳለሽ አንቺ ለመጠየቅ ፍቃደኛ ነኝ ስንትሽዬ ደራሲ ነህ ዳይሬክተር ነህ ፕሮዳክሽን ማኔጀር ነህ ሁለገብ ነህ ይሄ የሙያ ብቃትና የሙያ መስመር ጅማሮ ከየት ነው ምንድነው 10ኛ ክፍል ትምህርት ቤት ከተፈተንን በኋላ ስልጣና እናቴ ሰፈር ውስጥ ከምትቀመጥ ብላ የቲያትር ስልጣና የሚል 4 ኪሎ አካባቢ እዛ እንድወስድ አደረገችኝ ከዛ በኋላ ያኔ ነው በቃ ከቲያትር ሙያ ጋር ከፊልም ጋር የተዋወቅኩት ማለት ነው ከዛ በዛው መስራት ጀመርኩኝ ትምህርት ቤት ነው የገባሁት ከዛ ቲያትር ተማርኩኝ ወደ ቲያትር ሙያ ገባው ከዛ ተያይዞ ደግሞ ፊልም ሌሎቹ ፕሮዳክሽኖች ውስጥም ገባው ማለት ነው ያው እንደምታውቂው እዚህ ሙያ ውስጥ ስትሰሪ አንዱ ነገር ብቻ ይዝሽ አትሰሪም እንደወጣሽ ያው ሰዎች አታቂም ምናቲም ምናምን መጀመሪያ አንቺን ያገኘ ነው ጋንቺ ጋር ስለሷም ስለግንኙነታችን እንዴት እንደተገናኘን አንደኛ በመጀመሪያ ሳልጠቅስም ማላልፈው የጥበብ መስመርህን መጀመሪያ ያየችልህ ወላጅ እናት ማለት ነው አዎ እሷ በቃ እንድሰራ ስለምትፈልግ እሷ ወደ አርት ሙያ ከተተችኝ ከዛ በቃ በትምህርትም ከሙያ ሰዎችም ጋር በመተዋወቅ ምን ይያለን ቀስ ይያለን ይሄው እየሰራን ያለ ነው ደራሲ ግን መባል አይደለም አንድ ነገር ዝም ብዬ እንደ ኤክስፐሪመንት ነው የሞከርኩት ከዛ ውጪ ግን በዝግጅት ፕሮዳክሽን ማኔጅ በማድረግ ፕሮዲዩሰር በመሆን ሌሎቹ ስራዎች ላይ በብዛት ተሳትፌያለሁኝ ድርሰት ግን ዝም ብዬ አለፍ በማለት አንድ ሙከራ ሞክሬያለሁ ወደፊትም ዝም ብዬ እንደ ፓሽን ደራሲ የሚለውን ስም ለመውሰድ ሳይሆን ዝም ብዬ ስሜቴን ሪፍሌክት ለማድረግ እጽፋለሁኝ ምን እላለሁኝ እሷን ለሌሎቹ እንስጣቸው እሺ ሰው አይቶ የራሱን እንትን መስጠት ይችላል እሺ ያዲዬ እኔ ማቃተን ያህል ልናገር ብዬ ነው የኔ እናንተ ግንኙነት ከየት ነው የጀመረው ስንትሽ እንደ ዛሬው ጺም ሳታወጣ ማለት ነው ታስታውሽ እንደሆነ እንግዲህ እንደ ድሮ ሰው ልናወራ ነው ማለት ነው እንትን ማዘጋጃ ቤት ቲያትር ነበረንኛ ከጓደኞች ጋር ቲያትር ተምረን ልክ እንደጨረስን ለኮርስ ማሟያ የሰራነውን መልቲ ሚል ቲያትር ቤት አስገመገም ነው ማዘጋጃ ቤት አለፈና ዞትር ቅዳሜ መታየት ጀመረ ቅዳሜ 12 ሰዓት ነበር የሚታየው ከ12 13 ዓመት በፊት ማለት ነው ያኔ እዛ ደግሞ እናንተ ካልተሳሳትኩኝ የአሌክስ ቲያትር ነበረ የትኛው የብዕር ስም አይደለም የብዕር ስም ነው የብዕር ስም ነው የብዕር ስም እዛ ማዘጋጃ ይታይ ነበር የብዕር ስም ይታይ ነበር ጓደኛሞቹ ይታይ ነበር ዝነኞቹ ይታይ ነበር
ማስታወሳቸው ነው። ድሮ የሌለ ቲያትር የለም፣ ሁሉም ሞልቷል። እና እዛ ቲያትር እየሰራን ከማዘጋጃ ቤት የሆነ አንድ ህግ ወጣ። ምንድነው 1500 ብር እዛ ላሉ ባለሙያዎች በፊርማ እንደዚህ ይሰጥ ምናምን የሚል የክፍያ ሲመጣ እኛ ደግሞ 15 ብር ነበር መግቢያው። የክፍያ ማሻሻያ ወደ 30 ብር መደረግ አለበት የሚል ጥያቄ አነሳን። እዛ ያለን ሰዎች ምናምን አነሳን እየተነጋገርን። በዛ የመጀመሪያው ሀገር ፍቅር ነበርኩኝ። ታዲያ በቃ በሱ አመጽ በለው ዋጋ ለማስጨመር በሱ ነው የተዋወቅ ነው። ለ18 ብር 18 ብር እንዲሁም መግቢያው ኖ ከዛ በላይም እንዲሆን ነበር ከ15 ብር። ምክንያቱም እኛ ከፍለን የአዳራሽ ክራይ ከፍለን ነው፣ ሌሎች ወጪዎች አሉብን። ከዛ 15 ብር ተመልካች መጥቶ ከዛ ያ ደግሞ የተጨመረብን የተዋናይ ክፍያ ለመስጠትም ከባድ ነበር። ስለዚህ እሱን የምናረግ ከሆነ የትኬት ሽያጩን እንጨምራለን አለን። በጊዜው ኃላፊዎች የነበሩ ሰዎች ደግሞ የትኬት መግቢያውን እናንተ መጨመር አትችሉም፣ ስልጣን የላችሁ፣ የባህልና ቱሪዝም ቢሮ እሱም ደግሞ በካቢኔ አጸድቆ ነው ዋጋ የሚጨምረው። ስለዚህ ዝም ብላችሁ ስሩ መጣ። አይ እኛ እንሰራም በሚል የመጀመሪያውን ትንሹ አዳራሽ ሀገር ፍቅር ስብሰባ እኔ መልቲ የተባለው ቡድን ወክዬ እዛ መጣው። በዛ ተዋወቀን ማለት ነው አይደል? እና ምን ጨቀጨከኝ እንደተዋወቀ እንግዲህ አንቺን ስናገኝ ለኔ መልቲ ብዙ ነገር ነው የከፈተልኝ አይደል? አንዳንድ ችግሮች ደግሞ ይዘውልሽ የሚመጡ በጣም ከብዙ ትልልቅ ባለሙያዎች ከአንቺ ጋር ከአለማየሁ ታደሰ ጋር ሽመልስ አበራ፣ ነፍሱን ይማረው ነፃነት ወርቅነህ፣ ገነት አጥላው፣ ዘካሪያስ ካሱ ዝነኞቹን በጣም ብዙ ባለሙያዎች ጋር ሳላስበው መሀል ላይ ቁጭ አልኩ ማለት ነው። ቲያትር ስለነበረ ቡድኑን ወክዬ እዛ ቲያትር ውስጥ እዛ ቡድን ውስጥ ገባን። ኦልሞስት የረጅም ጊዜ ነበረ የዋጋውን የማስጨመር 1 አመት ያህል ተሂዶ ነው። በጣም ብዙ ፕሮሰስ ነበር የነበረው። በኋላ ላይ ተፈቀደ ዋጋውን እንዲጨመር። የዛ የ1 አመት ጉዞ ውስጥ ግን እነዚህን በቃ ኢትዮጵያ ውስጥ አሉ የተባሉ የፊልም የቲያትር ባለሙያዎች ጋር ወዳጅነት ኖረን ፈጥሮልሃል። አንቺም ጋር እንደዛው። ከዛ በኋላ አብረን ደግሞ ሌሎች ስራዎችን ወደ መስራት አዲን ማንም ሰው አዲን ሲያቃት መጀመሪያ በቃ ወዲያው ነው ወዳጅ የማረግ አቅምሽ በጣም ከፍተኛ ነው። ምንም ማንም ይሁን ምንም ይሁን ከየት ይምጣ ምን ይሁን ምናምን ጉዳይሽ አይደለም። በኔ ብቻ ሳይሆን በሌሎችም ከዛ በኋላ ባንቺ የተነሳ ጓደኛ የሆኑኝ ልኮ ልጆች አሉ። ለምሳሌ እኔና ሚኪ ስቲል አሁን ድረስ ሚኪ አሁን ድረስ ጓደኛ ማቾች ነው። ባንቺ ነው የተዋወቀ። ሌሎችም ልጆች አሉ እንደዚህ እና አንቺ ጋር ልክ ሲል ከኛ አዲስ ስትሆኚ ስለራስሽ ራሱ መናገር ትንሽ ከበድ ይልሻል እና አንቺ ግን እኛም በጣም ነው ፕሮሞት የምታርጊን የነበረው። ይሄ ልጅ ጎበዝ አዘጋጅ ነው፣ ስራ ስጡት፣ አሰሩት ምናምን ትያለሽና ይሄንን እድል ነው የሰጠሽን። በቃ እንደ ወዳጅ ነው። እኔ እናንተም አብረን አንድ ዶክመንተሪ ሰርተናል። የትራንስፖርት ሰጭላለሽ ምናምን። ስለ ዶክመንተሪያችን አውራ። የነፃነት መለሰን ዶክመንተሪ አብረን አይደል እንደ ይሰራል። አሁን አንድ ቀን ደውለሽ ናበል ዶክመንተሪ ታዘጋጃለህ አልሽኝ። ለኔ በጣም ማለት ማዘጋጀት የምወደው ሙያ ስለሆነ በቃ ደነገጥኩኝ። ከዛ ከራሴ ጋር እንዲህ ይሄን ነገር እንዳላበላሸው ገና አዲስ ስለሆንኩኝ ምናምን ብዬ አሰብኩኝ። ግን አንቺ ሳውራሽ አዲዬ ምናምን ሲል በል ዝም በል ትሰራለህ አልሽኝ። ከዛ በኋላ ያው ስክሪፕቱን አዘጋጀን አብረን፣ አንቺም ጋይድ ያደረግሽን። ከዛ ነፃነትን ማግኘት ራሱ በጣም የምትገርም ዘፋኝ ነች እና በጣም ቆንጆ ጊዜ ነበር። ዶክመንተሪውን የሰራንበትም ወቅት የሰራንበትም መንገድ በጣም ቆንጆ ነበር። ጥሩም ዶክመንተሪ ነበረ የነበረው። አስመርቀናል እኮ። በጣም ቆንጆ ዶክመንተሪ። ገብረ ጨርቆስ ነበረ ካሜራም ገብረ ህይወት ገብረ ጨርቆስ ይቅርታ እንግዲህ
ስሙን ገለባበጥኩት። የወላፈን ድራማ ወላፈን ፊልምም ነበረው እንጂ ብዙ ፊልሞች አዎ። እና ከሱ ጋር ነው አብረን የሰራነው። በጣም ቆንጆ ኤክስፒሪየንስ ነበር። በጣም ነው ማመሰግንሽ አዲዬ። የመጀመሪያ ቲያትርም መልቲን አዘጋጀሁኝ። ከዛ በኋላ ደግሞ ቀጥታ ወደ ዶክመንተሪ ነው ካንቺ ጋር የሰራሁት። መልቲን ለማዘጋጀት ምርጫ ምን ነበር እንደ ጀማሪ? መልቲ እንዴት መሰለሽ አዲዬ የተጠነሰሰው ክፍል ውስጥ የኮርስ ማሟያ ነው። አንድ የፕሮዳክሽን ኮርስ ስንማር ለሱ ለኮርስ ማሟያ ነው የሰራነው። ዋን አክት ፕሌይ ሆኖ ማለት ነው። 40 ደቂቃ 45 ደቂቃ ነበር የነበረው። ከዛ ክፍል ውስጥ ሰራነውና በጣም ሲታይ ጓደኞቻችን በጣም ሪያክት አረጉ። አስተማሪዎቻችን በጣም ቆንጆ ነው ሲሉ አይ ይሄን ነገር በቃ ወደ ሙሉ ጊዜ ቲያትር ብንቀይረው የበለጠ አሪፍ ይሆናል ብለን አሰብንና እኔና 5 ጓደኞች ሆነን በጋራ ጻፍ ነው። በጋራ ሀሳብ ብሬንስቶርም እያደረግን እየተወያየን ምን እያለን አሰፋ ነው የሙሉ ጊዜ ቲያትር አደረግነው። ከዛ ያን የሙሉ ጊዜ ቲያትር ይዘን ወደ ገበያ ከመውጣታችን በፊት እዛው ትምህርት ቤት አሳየነውና ሰዎች ሲያዩት በጣም ወደዱት። ጥሩ የሆነ ሪያክሽን ሲኖር በቃ ቲያትር ቤት ይዘነው እንወጣለን አለ። ሁላችንም ምንም ገንዘብ የለንም፣ ምንም ሳንቲም የለንም። ግን ቲያትሩን ለማውጣት ሲነሪ ያስፈልግሻል፣ ሁሉ ነገር ፕሮፕስ ያስፈልጋል፣ ኮስቹም ምን ብዙ ወጪ አለው። ከዛ ምንማርበት የነበረው ተቋም ተፈሪ መኮንን ነው ቲያትር የተማርነው። እዛ ዲኑ ጋር ይዘነው ሄደን ስክሪፕቱን አንድ ቀን ጧት እኔና ምትኩ የሚባል ጓደኛ ይዘን ሄደንና ሰጠነው። ምንድነው አለን። አይ በቃኛ በዚህ አመት ነው የምንመረቀው እና ይሄን ለኮርስ ማሟያ የሰራነውን ቲያትር ቤት ማውጣት እንፈልጋለን፣ ስለዚህ እንድታግዙ ነው አልናቸው። እሺ ላንብበው አለን። አንብበዋል ነው አነበበው፣ ወደደው። እሱ የተማሪዎች ታሪክ ስለሆነ ወደደው። እሱ ቆንጆ ነው፣ ይሄ ለማህበረሰቡ የሚሰጠው ጥሩ ነገር አለ፣ ቢሰራ ጥሩ ነው አለ። ምንድነው የምትፈልጉት አለ። ሲነሪ እንፈልጋለን፣ የመድረክ ገጹ፣ አልጋ፣ ቁሳቁሶች እንደዚህ እንፈልጋለን አለ። ይሰራላችሁ አለ። እዛ ትምህርት ቤት የእንጨት ሙያ አለ፣ ምንድነው የብረት የምናም ብዙ ሙያዎች ናቸው ያሉትና በየዲፓርትመንቱ ተጻፈልን። ሲነሪያችንን አሰራን። ኤቭሪ ኮስቱን ትምህርት ቤቱ ሸፈነልን። ከዛ በኋላ እኛ ቲያትር ቤት ዝም ብሎ ተሂዶ እንደሚገባ ነው የምናውቀው። እኛ አናቅ ጀማሪዎች ናችሁ ሁላችሁ? አዎ ምንም የምናውቀው ነገር የለም። ስንት ተዋናይ ነበር? አራት ናቸው። የተዋና የዝግጅት የድርሰት ኮስት የለብንም ራሳችን ስለሆነ፣ ግን ሂደቱን ስለማናቀው ከየት እንጀምር። ከዛ ሀገር ፍቅር ሄድንና ቲያትር ነበረን ምናምን አልናቸው። እንዴ ደብዳቤ አምጡ እንጂ አሉ። ደብዳቤ ድርጅት የለንም፣ ከየት እናመጣለን ደብዳቤ? ከእንደገና ትምህርት ቤቱ ደብዳቤ እንዲጽፍልን ጠየቅን። ከዛ ትምህርት ቤቱ ደብዳቤ ጻፈልን፣ ለወረፋ እንዲሆን ማለት ነው። ከዛ በኋላ ለካ ንግድ ፍቃድ ደግሞ ማውጣት ያስፈልጋል፣ ግድ ነው። በጋራ ሆነን ደግሞ ንግድ ፍቃድ አወጣን። ከዛ ቲያትር ቤት ያቃ ካለሽ ቲያትሩ ካለሽ ማሳየት ብለን ነው እኛ የምናስበው። ለካ ደግሞ ግምገማ የሚባል አለ። ያው ግምገማ የሚለው ነገር መቼም አንቺ ያድዬ ታውቂዋለሽ፣ በጣም ዘግናኝ ነገር ነው። ማን እንደፈጠረው አላውቅም። በጣም ማለት አስፈላጊ ነው እንጂ ስንትሽ ግምገማማ አዲዬ በሁለት መንገድ ማየት ጥሩ ነው። አዳዲስ ልጆች ሲመጡ ሙያቸውን አቅማቸውን የሚያሳዩበት መንገድ መክፈት ጥሩ ነው። ማለት አመቱን በሙሉ ላይታይ ይችላል እኮ፣ ግን የተወሰነ ጊዜያቶች አዳራሽ ተከራይተሽ ነው የምታሳዩ። ለተወሰነ ጊዜ አዳዲስ ልጆች ቢሰሩ በግምገማ ሰበብ ተሰብረው የቀሩ ብዙ ባለሙያዎች አሉ። አቅም አለኝ እንዴ የለኝም፣ እንደዚህ እችላለሁ አልችልም ብለው በሰዎች አስተያየት ከሙያው የወጡ ልጆች ብዙ ልጆች አሉ። ሂደቱ ትንሽ ጤናማ አይደለም። አዎ በጣም ቻሌንጅ አለው አይደል? በጣም በቃ ማለት አይ ለሙያውም ብቃት ሲባል ነው። እኔ ክፋት ያለው አይመስለኝም። አይ ለሙያ ብቃት እኮ በሂደት ነው። አሁን እኔ ካንቺ ጋር ልነጻጸር አልችልም። ከልምድም ከእውቀትም ብዙ አመት የሰሩ ልጆች ናቸው እዛ የምታገኘው። እኛ ደግሞ የተወሰነ ቲዮሪውን እናውቃለን እንጂ ተግባሩ ደግሞ የሚያስፈልገው ብዙ ነገር ነው። እነዛን ሁላ ክፍተቶች የምታሟዩ በመስራት ነው። ገና የመጀመሪያ ስራሽ ላይ ዳዴ ስቲ ልጅሽ ዳዴ ሲል አይቻልም መራመድ ካልቻል ካቁም ብትዩ እኮ
መራመድ አይችልም። ትክክል ጎበዝ በርታ እቺን ደግሞ አድርግ ነው። ሙሉ መድረኩን እኮ ይሰጣቸው ማለት አይደለም። አዳዲስ ልጆች ሲመጡ ግን የሆነ ኦፕሽን የሆነ የአሰራር መንገድ ማበጀት መቻል አለብሽ። የተወሰነ ቀን ለተወሰነ ጊዜ እንዲታይ ብታረጊው ለምሳሌ ስለ ግምገማ በጣም ብዙ ታሪኮች ከዛ በኋላ ሰምቻለሁ። ስለ ፍሬሽማን ሰምቻለሁ፣ ስለ ሜዳሊያ ሰምቻለሁ። በጣም በጣም ብዙ ቲያትሮች እንደዚህ ተብሎ እንዴት እንደወጡ ሂደቶቹ ምናምን ስታይ ለምንድን ነው ይሄ የሚያስፈልገው? ጠቅሟልስ ወይ ብሎ መገምገም ያስፈልጋል። አሁን ቲያትር ቤቶቹም ስቲል ችግር ነው። ማዘጋጃም አሁን ነው አንድ ቲያትር ነው እየታየ ያለው ባልቻ አባ ነፍሶ ከረጅም ጊዜ በኋላ ሀገር ፍቅርም ተመልካች የለም፣ ቲያትሮች እየተዘጉ ነው ምናምን ብዙ ደባሪ ነገሮች አሉት። ግን በዛ ጊዜ በጣም ብዙ ተመልካች አለ። በሳምንት 6 ቀን ይታያል። ሰኞ ክፍት ነው። ቢያንስ አዲስ ልጆች ለሚመጡት ሰኞን እንዲሞክሩት ቢደረግ በጊዜው ነው። ኦሬዲ ያለፈ ነገር ነው፣ ግን እንደዛ ቢሆን ጥሩ ነው። እኛ በቃ አንመለስም። ትንሽ ታገላችሁ። ብሪትም ነገር ነበረችብን ይመስለኛል፣ የፍንዳታ ነገር። እና እንደዚህ ሲሉን ኧረ በቃ አንሰማም ምናምን እንላለን። ከዛ በቃ ተናናቅን ማለት ይሄ መተናነቅ አይነት ተናናቅን አይደለም ተናነቅን በሚል በኋላ ላይ ተናናቅን ነው። መጀመሪያ ተናነቅን፣ በኋላ ደግሞ ወደዛ ትመጫለሽ። አቦ እሱ ምንድነው ምናምን ወደሚል ስሜት ትመጫለሽ። ማለት የምትወጃቸው የምታከብራቸውን ባለሙያዎች ያ ሂደቱ እንዲደብርሽ ያደርግሻል። እንደዛ ባይሆን ደስ ይለኛል እኔ በግሌ እንትና አስገመገምን። ሀገር ፍቅር አስገምገመን አንድ ቀን ያለው ማክሰኞ ቀን ነበር ክፍት የነበረው። ከዛ ሌላ አንድ ሰው ሲመክረን አንድ ቦታ ብቻ አታስገምግሙ፣ ደብዳቤውን ብዙ ቦታ አስገቡ ስላሉ ማዘጋጃም ጠሩ። የሀገር ፍቅሩ ግምገማ ውጤት ከመድረሱ በፊት ማዘጋጃም ሄደን አስገመገምን። ከዛ ሀገር ፍቅር እኛ እያስገመገምን የቲያትሩን ርዕስ መጥራት ጥሩ ላይሆን ይችላል፣ በኋላ እነግርሻለሁ። በድብቅ አንቺም አለሽበት እንጂ እዛ ቲያትር ላይ የትኛው ቲያትር? እሱንም አልናገርም። ከዛ እኛ እንትን አለንና እኛ ወደቀንና ያኛው ቲያትር አለፈ። ግን ያ ቲያትር አንድ ቀን ነው ታይቶ የወረደው። እሱ ቲያትር ገባ። ከዛ እኛ ማዘጋጃ ቤት ሀገር ፍቅር ነው የገባው። ይሄ ሀገር ፍቅር እኛም እኩል ሰዓት ነው የተገመገመው። ከዛ እሱኛው ገብቷል ተባለ። እኛ ማዘጋጃ ቤት አለፈ። ማዘጋጃ ቤት ሲያልፍ ብርሃነ ወልድ ነፍሱን ይማረው እሱም አልፏል። እና የአራት ወንዶች ታሪክ ነበረና በንግግር ነው በምትመጣው ሴቷ ገጸ ባህሪ እና ጠርቶን ረጅም ሰዓት ከአንድ ሰዓት ከምናምን በላይ ተከራከረን። ቲያትሩ አልፏል፣ ግን ሴቷ ወደ መድረክ መምጣት መቻል አለባት። ስለዚህ እሷን ማምጣት አለባችኋል። እኛ እኮ ማናመጣበት ምክንያት ብለን አስረዳ ነው። እሱም ጎበዝ አንባቢ ነው። በጣም በብዙ መንገድ አስረዳን። መጨረሻ ላይ ቲያትሩ የሚገባው አለን አልፏል፣ ግን ሴቷ ከመጣች ነው። የአብዬ መንግስቱን አንድ ፕሌይ አንስቶ ቢቢታ የምትባል ገጸ ባህሪ ያለች የእሷ አለመምጣት ነው ፕሌዩን ሙሉ ያላደረገው። ስለዚህ የዛ አይነት ስህተት መስራት የለባችሁ፣ መምጣት አለባት ሴቷ አለን። ከዛ በቃ ሄድን፣ ተሰበሰብን። ቲያትሩን እንግዲህ በተማርሽው ፎርሙላ መሰረት እንደዚህ ይሄማ በቃ ያፈርሰዋል፣ እንዴት ይሻላል ምናምን አለን። ይሄን ቲዮሪ ስንቀድ በቃ ረጅም ሰዓት ሌሊቱ ነጋ። ከዛ መጨረሻ ላይ ትምጣ በቃ መምጣት ነው ያለባት፣ ቲያትሩ መውጣት አለበት አይደል? ቲያትሩ ወጥቶ ካልታየ ቲያትር ባለሙያ ልትባይ አትሺ። ትክክል። ስለዚህ እዛ ጋር ማነቆ ውስጥ ነው ያለ ነው። በቃ ልጅቷን ማምጣት አለብን ተብሎ ከእንደገና እንደ አዲስ ሪራይት ተደረገ። ልጅቷን አስገባናት ቲያትሩ። ከዛ በኋላ ማዘጋጃ ቤት ተከፈተ። ግን የሚገርምሽ ከአመታቶች በኋላ ብርሃነ ወልድ ያለው እውነት መሆኑን እኔ ደግሞ በህይወት እንትን ውስጥ ተረዳን። የወንዶች ስቶሪ ብቻ ሲሆን ኦዲየንስ ሴቶች ሚስ ያደርጋል።
ሁሉም ነገር ባላንስ ማድረግ መቻል አለበት። ይሄ እንግዲህ እና መጀመሪያ አካባቢ በጣም ኦፌንሲቭ ሆነን ነበረ። ትንሽ ተነጋግረን ነበር፣ ቻሌንጅ አድርገነው ነበርና በኋላ ግን በተግባር የተፈተነ እውቀቱን ነው እሱ የነገረን። እየሰራን ስንሄድ እንዴ ይሄ ነገር ግን ትክክል ነው አመሰገን ነው። በኋላ ላይ በቃ ልክ ነው እሷን ማምጣታችን ፕሌዩ ላይ የጨመረው ቫልዩ አለ። ሶ እንደዛ ነው መልቲን የሰራ ነው። ካለፈ በኋላ ምን ያህል ጊዜ ለተመልካች ተደራሽ ሆነ? ማዘጋጃ ቤት 1 አመት ነው የታየው። የቆመው በዚህ በትኬቱ ዋጋ በዋጋ ያው ይጨመር ሲባል እንደምታስታውሽው ቲያትሮቹ ዋጋ ካልተጨመረ አናሳይም በሚል በዛ ቆመ። ከዛ በኋላ ዋጋው ከተስተካከለ በኋላ ደግሞ እንትኑ ፈረሰ፣ ለባቡር መስሪያ ተብሎ መንገዱ ከዛ በዛው እንትን አለ፣ በዛው አቆምን እይታው። ከዚያ በኋላ የትኛውን ቲያትር ቀጥልክ? ከዛ በኋላ ከተወሰነ ጊዜ በኋላ ደግሞ ኮሚቴው የሚል የአንድ ሰው ቲያትር ፍቄ የሚጫወተው ብርሃን ተስፋዬ ይባላል፣ ጓደኛችን ነው፣ አብረው ነው የተማረው ቲያትር። ከሱ ጋር ብርሃን ነው የጻፈው፣ እኔ ነኝ ያዘጋጀሁት። አንተ ዳይሬክት አደረግከው? በጋራ ነው ፕሮዲዩስ ያደረግነው፣ ፍቄም አለበት። በጋራ ሆነን የት ነበር ሲታይ የነበረው? ምን ያህል ጊዜ ቆየ? የተመልካቹ ምላሽ እንዴት ነበር? የታየው ዓለም ሲኒማ፣ እምቢልታ፣ አዶት ሲኒማ፣ እነዚህ 3 ቦታዎች ታይቷል። ኦልሞስት ወደ 1 አመት የሚሆን ጊዜ ታይቷል። እነዚህ ቦታዎች ላይ 3ቱም ጋር ታይቷል። ቆንጆ ነበር የነበረው፣ ፊድባክ ጥሩ ነበር የነበረው። ጥሩ ጊዜ ነው ያሳለፍነው። ምን ያህል ቲያትሮችን ፕሮዲዩስ አደረግ? በዳይሬክተርነት የሰራሃቸው? መልቲን ሰርቻለሁኝ፣ ከዛ ኮሚቴውን ሰርቻለሁኝ። እነዚህ ፕሮዲዩስ በማድረግም ዳይሬክት በማድረግም ነው የተሳተፍኩት። ያው መልቲ ላይ ስክሪፕትም ተሳትፍ ያለሁኝ። ኮሚቴው ግን ዝግጅትና ፕሮዲዩስ ነው ያደረኩት። ከዛ ደግሞ አሁን በቅርብ አንድ ፕሌይ እየሰራን ነው፣ ውጭ አሳይተነው ነው የመጣ ነው፣ ወደ ማዶ የሚል ቴዎድሮስ ተክለአረጋይ የጻፈው። የኬንያ ነው፣ ናይሮቢ ዱባይ ነው የመጀመሪያው የታየው። እኔ መሀል ላይ ነው የገባሁት መስራት የጀመርኩት። ማለት ፕሮዳክሽኑ እየተሰራ ቲያትሩ እየተሰራ ከዛ በኋላ ነው መጥቼ እኔ መሀል ላይ ማዘጋጀት የጀመርኩት። አዎ ከዛ በኋላ የመጀመሪያው እይታ ዱባይ ነው የታየው። አሁን ደግሞ እዚህ አገር ውስጥ እንዲሁም ከዛ ሌሎች አገራቶች ውስጥ ከኢትዮጵያ ውጭም ይታያል። ከዚህ በኋላ እንደ እቅድ ነው የተያዘው ወይስ እየታየ ነው ያለው? አሁን በዚህ ባለው ፖለቲካል ዓለም ላይ ባለው ኪዮስ ነው ትንሽ ጋፕ የተፈጠረው እንጂ የተወሰኑ ሀገራቶች ፕሮሰስ ተጀምሯል፣ ከኢትዮጵያ ውጭ ለማሳየት ማለት ነው። ግን ጥሩ ጊዜ ስላልሆነ በዛ የተነሳ ፕሌዩን አቆመነዋል። እሱ ጋፑ ሲፈጠር ለምን አገር ውስጥ አንከፍተውም ብለን አሁን ደግሞ እየሰራ ነው ያለነው። ትንሽ ክፍተት ስለነበር ልምምድ ያስፈልገዋል ድጋሚ፣ እሱን እየሰራን ነው ያለነው። በቅርብ ጊዜ ዓለም ሲኒማ እንዲሁም የክልል ከተሞች ላይ እንከፍተዋለን እንቀጥላለን። አዎ ምንድነው ርዕሱ? ወደ ማዶ። አዎ አንተ ዳይሬክቲንግ ነው? አዎ ዝግጅት ነው የተሳተፍኩት፣ ግን በኋላ ላይ በጋራ ነው ፕሮዲዩስ እያደረግን ያለነው። እንግዲህ የኔ እድል ሆኖ በጋራ ፕሮዲዩስ ማድረግ አሁን እዚህኛውም 3ኛውም ቲያትር ላይ በጋራ ነው ፕሮዲዩስ እያደረግን ያለነው። መስመርህ ይህች ናት ማለት ነው። አይገርምሽም? አሁን እዚህኛውም ላይ በጋራ ነው ፕሮዲዩስ እያደረግን ያለነው። በቅርብ ጊዜ ዓለም ሲኒማ እና ሌሎች ቦታዎች ማሳየት ይጀምራል። አዎ ምን ያህል ተዋናይ ነው ያለው ያልከኝ? 3 ተዋናይ ነው ያለው። አስተዋውቀና እነማን ናቸው የሚተውኑበት? ሀረግ አለች፣ ሀረጎይና ሰፋ ሀረግ ያለች፣ የኋላሸት ዘሪሁን፣ ከዛ ከዚህ በፊት ሸዋፈራው ደሳለኝ ነበር የሚሰራው፣ ሸዋ ነበር የሚሰራው። አሁን በተለያየ ምክንያት ሌላ ሰው ይሰራዋል። ቢኒያም ወርቁ ነው የሚሰራው። በነገራችን ቢኒያም ወርቁ ከሱ ጋር አሁን እየተለማመድን ያለ ነው። ምርጥ ተዋናይ ነው ያስከው። በጣም ለኔ ትልቅ ኤክስፒሪየንስ ነው።
ማለት እነሱ በልምድም በእውቀትም ከኔ የተሻሉ ባለሙያዎች ናቸው። እየተማርሽ አብረሽ ነው የምትሰሪው። ሀረግዬ ደግሞ የመድረክ ንግስት ናት። በጣም ነው ማደንቃት። ጎበዝ ተዋናይ ነች። በጣም ዲሲፕሊንድ ነች። ማለት ቲያትር ሙያ እንደምታውቂው በጣም ሲወጣ ነው ሰው ሁሉ ውጤቱን የሚያየው። ሂደቱ ግን በጣም ረጅም ነው፣ ከባድ ነው፣ በጣም አሰልቺ ነው። በጣም በተደጋጋሚ ነው የምትገናኘው። ሀሳብ ዛሬ ያልሽውን ነገ ልታፈርሺ ትችያለሽ። እንደ አዲስ መስራት እንደ አዲስ ማሰብ ይፈልጋል እና ለዛ ፈቃደኛ የሆነ ተዋናይ ይፈልጋል። ከዛ አንፃር እኔ አብሬያቸው የሰራኋቸው ተዋናዮች መልቲም ላይ ያሉት ጓደኞችም ቢሆኑ በጣም ጎበዞች ናቸው። ፍቄ ነው ፍቃዱ ከበደ በጣም በቃ ታታሪ ነው። አይ ነው አቃለው ፍቄና በሙያው አይደራደርም በጣም። ከዛ ቀጥሎ ደግሞ እዚህም አብሬያቸው የሰራሁት ዮሐላም ጎበዝ ነው በጣም፣ ሀረጌም በጣም፣ ሸዋም በጣም ጎበዝ ነው። አሁን ደግሞ ከቢኒ ጋር እየሰራው ነው። ቢኒም በጣም ኮሚትድ ነው። በጣም ጎበዞች ናቸው። እድለኛ ነኝ። ቆንጆ ጥሩ ጎበዝ ሙያተኛ ነው የመረጥከው። እንግዲህ እንጠብቃለን በጉጉት። ጥሪ ወረቀቱን ልጠብቅ ወይስ ከፍዬ ልግባ? ከፍለሽ ብትገቢ ይጠቅማል እንጂ ሲከፈት ያው በክብር ላንቺም ኦዲየንሶችሽም እንጋብዛለን። አይደል? ቃል ነው። ኦፍ ኮርስ እንዴ ምን ጥያቄ ነው ማለት። ሌላው ስንትሽዬ አንድ ቲያትር ከሀገር ወጣ ብላችሁ ይዛችሁ ወጣችሁ ያጋጠማችሁ ችግር እንደነበረ ሹክ ተብሎኛል። እስቲ ስለሷ ንገረኝ። ግልጽ አድርጉ። አይዞ ምንም ያው ወደ ማዶን ነው እኛ ይዘን ሄድ ነው። የት? ዱባይ ነው ያሳየ ነው። ከዛ በፊት ኬንያ የኬንያው በጣም መፍራት አይደለም በቃ ረጅም ምን መሰለሽ ፕሮዲዩስ ለማድረግ የመጣው በኋላ በጋራ ፕሮዲዩስ አደረግነው ያልኩሽ። ፕሮዲዩስ ለማድረግ የመጣው ልጅ ፍላጎቱና የቲያትሩ የሚሰራበት ዓላማ አንድ ላይ መሄድ አልቻለም። ፕሮዲዩስ ሊያደርግ የመጣው ልጅ ቀድሞ ጋዜጣዊ መግለጫም ተሰጥቷል። ወደ ማዶ የሚለውን ቲያትር በዓለም ላይ ይዞት ሊዞር ነው አግሪመንቱ የነበረው። ግን መሀል ላይ እሱ የራሱን ነገሮች ማድረግ ጀመረ። which is ለምሳሌ ኬንያ ፌስቡክ ላይ ቴዲም ጽፎታል። ቴዎድሮስ ተክለአረጋይ ኬንያ ምንም ፕሮሰስ አላደረገም። ምንም እዛ የአዳራሽ ክፍያ የፈጸመው የለም። ኤኒ ነገሮች ያደረገው የለም። አዎ ግን እዚህ ጋር መሀል ላይ ምን ተነሳ መሰለሽ? ሸዋ ላይ ሃይማኖት ጋር በተገናኘ እንዲህ ተናግሯል እንዲህ አልተናገረም የሚል ውዝግብ ተነሳ። ቲያትሩ እየተሰራ እኔ መሀል ላይ ነው ዝግጅቱ ላይ ልሳተፍ የገባሁት። እኔ ከገባሁበት ጊዜ ጀምሮ ያለውን ማቃውን ነው ምንነግርሽ። ሸዋ ላይ ተቃውሞ ሲነሳ ሸዋ አለ ተብሎ ፌስቡክ ላይ የተለጠፈውና ያለው ነገር የተለያዩ ናቸው። ቴዲም ጻፈው ሸዋ ያለው ይሄንን ነው ተብሏል ተብሎ የተባለው ነገሮች ደግሞ ይሄንን አላለም። ያ ዓለም የምትሉት መረጃ ካለ ማስረጃም ካለ በይፋ ልትናገሩ ቪዲዮ ነው ያሉት። ያም ቪዲዮ ልታሳዩን ትችላላችሁ። በዛ መሰረት እኛም ይቅርታ እንጠይቃለን የሚል ነገር ግን በጣም ነገሩ ተጋነነ። በጣም ጩኸቱ በዛ። ሸዋም ሳይፉ ላይ ቀርቦ እኔ ይሄንን አላልኩም ይሄኛውን ነገር ነው ያልኩት። ይሄም ደግሞ አስከፊ ከሆነ ዴሊብሬትሊ ለማስከፋት አይደለም ሌሎች ሃይማኖቶችን ይቅርታ ጠይቃለሁ አለ። በዚህ ሂደቶች ውስጥ ለህዝብ ተናግረሻል። ዓለምን ዞረን እናሳያለን ቲያትር ብለሻል። ይሄን ደግሞ ፕሮሚስኑን ማክበር መቻል አለብሽ፣ መሰራት መቻል አለበት። በጣም ረጅም እኔ እንኳን ከሄድኩ ፕሌው ላይ መሳተፍ ከጀመርኩኝ 4 ወይ 5 ወር ድረስ ተለማምደናል። ከዛ በፊትም ለፍተዋል እነሱ። እኔ ሳልመጣ በፊትም እየሰሩ ነበር። ከአመት በላይ በልምምድ አሳልፈዋል። ስለዚህ ቲያትሩ መታየት አለበት። ፕሮዲውሰሩ በቃ ስፖንሰሮች ነበሩ። ከአንድም 2 ስፖንሰሮች ገንዘብ ተቀብለዋል። እንደዚህ ስለዚህ ቲያትሩ መታየት አለበት ሲባል በቃ ኬንያ ሾው ዘረጋለሁ አለ። እሺ ተባለ። ኬንያ ሾው ዘርግቻለሁ አለ።
ቀኑ በዚህ ነው እዚህ የሚባል ቦታ ነው ምናምን ተብሎ ተነገረ። እሱ ፕሮሞት ተደረገ። እሺ ፕሮሞት ተደርጎ ሊኬድ ሲል ትኬት አልተቆረጠም ምናምን። እንዴት ነው ይሄ ነገር የሚሆነው ሲባል አይ ቆይ እዛ አንዳንድ ችግሮች አሉ ይላል። ምንድነው ችግሩ? በግልጽ አይናገርም። አይ አንዳንድ ችግሮች አሉ ምናምን ነው የሚልሽ። ኦኬ ምንድነው ታዲያ መፍትሄው? ቀኑ እየገፋ ነው እየሄደ ነው ቢባል አይ ይሄኛው ሳምንት ይለፍና የሚቀጥለው ሳምንት ይሆናል አለ። ይሄኛውን ሳምንት ለማሳለፍ ምን ተብሎ ነው መነገር መቻል ያለበት? በዚህ ምክንያት መባል መቻል አለበት። ሪዝኑን ተናገር ተባለ። አይ በቃ አንዳንድ ነገሮች እንደዚህ በግልጽ ማውራት አልፈልግም፣ ግን የሚቀጥለው ሳምንት በቃ እናሳካዋለን አለ። ወደሚቀጥለው ሳምንት ይቅርታ ተብሎ ድጋሚ ፕሮሞት ተደረገ። ፕሮሞት ሲደረግ ምንድነው ድርጅቱ? ቶኔቶር የሚባል ድርጅት ነው። ቶኔቶር ኦኬ የሚባል ድርጅት ነው። እስከ ዛሬ የሰራቸው ስራዎች የሉም? እናንተ ደግሞ እንደዚህ አይነት አግሪመንት ውስጥ ስትገቡ ጥናት ማድረግ የለባችሁም? ምን መሰለሽ ነው መሀል ላይ ሴም አማኑኤል አለ። ወደ ማዶ እኔ ብቻዬን አይደለም ያዘጋጀሁት፣ ከሴም አማኑኤል ጋር ነው አብረን ያዘጋጀ ነው። ሴም አለ፣ ልጁ ደግሞ ውልም አለ፣ አግሪመንት አለ የተፈረመ ምን ያለ አለ። ስለዚህ ያን አግሪመንት ይዘሽ ነው ስራውን የምትሰሪው ምን የምትዩ። የማይሆንበትን መንገዶች እኮ ካሉ በዚህ ምክንያት አይሆንም ከተባለ እኮ የምትስማሚበትንና ከዛ ቀጥሎ ደግሞ እንዴት ሰራዋለሁ ብለሽ ፕላን ልታረጊ ትችያለሽ። ይሄንንም ነገሮች ነው ግልጽ የማያደርገው። ዝም ብሎ በቃ ጭልም ባለ መንገድ እሱ የሚሰጥሽን ብቻ መረጃ እንድትይዥ ነው የሚፈልገው ልጁ። ከዛ እንግዲህ ይሄ የምነግርሽ በጣም ከረጅሙ እያሳጠርኩ ይገባኛል እንጂ በጣም የተወሳሰበ ታሪክ ነው። ኬንያውን በቃ ግዴታ መሰራት አለበት ተብሎ በጣም ፑሽ አድርገን ያዝነውና ሴም ቀድሞ ይሄድ ትኬትም ሽያጩን እንዲቆጣጠር ያሉትን ክፍተቶችም እንዲሞላ ሴም ቀድሞ መሄድ አለበት ተባለ። ሴምን ለመላክ በቃ ትንቅንቅ ሆነ። መሄድ አልፈለገም። ኖ ትኬት የሚቆርጠው ፕሮዲውሰሩ ነው። እዛ ያሉ ፋሲሊቲዎች የሆቴል የምን ያስፈልጋል፣ እነዚህ ነገሮች አላደረገም ፕሮዲውሰሩ። ግን በቃ በግድ ሴም ሄደ። እዛ ሲሄድ ነገሩ ግልጽ ሆነ። ምንም የተያያዘ ነገሮች የሉ። አየር ላይ ነው ልጁ እየሰራ ያለው፣ በቃ አየር ላይ እና እንደ ሪዝን የሚያመጣቸው ነገሮች በቃ አሳማኝና ተጨባጭ ነገሮች አይደሉም። ዝም ብሎ ወሬ አሉባልታ ነገሮችን ነው እየመጣ የሚያወራው። ከዛ ሴም ሄዶ ሲያየው በቃ ይሄ ነገር የሚሆን አይደለም፣ ምንም እዚህ እያደረገ ያለው ነገር አይደለም። ኮስት ያስፈልጋል፣ ትኬት መሸጥ አለበት፣ ፕሮሞት መደረግ አለበት። ምንም ነገር ፕሮሞት አልተደረገም። በቃ ሴም እዛ ሆኖ ቪዲዮ ሰራ። ይቅርታ አለ ማለት ባለሙያዎቹ አብሶ እኛ ብዙ ሰው አያውቀንም፣ ግን ከፊት ሸዋ ይታወቃል፣ ሀረጌ ትታወቃለች፣ ቴዲ ይታወቃል፣ የኋላ ይታወቃል። እነዚህ ሰዎች ፐብሊኩ ያውቃቸዋል እና ኦዲየንሱ ይቅርታ መጠየቅ ያስፈልጋል እንመጣለን ተብሎ ይሄ ሚስ ኢንፎርም ተደርገዋል እና ለዛ ቪዲዮ ተሰራ። በኋላ ሳይፉም ላይ ተገብቶ ይቅርታ ተጠየቀ። በቃ ሚስ አንደርስታንዲንግ ነው ያለው በፕሮዲውሰሩ በኩል ተብሎ የቴዲም ፌስቡክ ፔጁ ላይ ጻፈው። በቃ ውሌን ሰርዣለሁ በዚህ ምክንያቶች፣ እነዚህ ከፕሮዲውሰሩ መደረግ ያለባቸው ነገሮች መሟላት ያለባቸው ነገሮች ባለመሟላታቸው ምክንያት በኋላ ፕሮዲውሰሩ ከኛ ጋር ያለውን ነገር አቆመ። ያው ሚዲያ ላይ ማታወሪው በጣም ብዙ ደባሪ ነገሮች አልፈዋል። በኋላ ግን እኛ የለፋንበት ቲያትር ስለሆነ ቲያትሩን በጣም ቆንጆ ነው፣ ለምንድን ነው መተው የለብንም አለንና ሴም፣ እኔ፣ ቴዲ፣ ሀረግ፣ ሸዋ፣ የኋላ ሆነን በቃ በጋራ ፕሮዲውስ እናድርገው። መክፈል ያለብንን መስዋዕትነት ከፍለን ማሳየት ያለብን አገራቶች ድረስ በቃ ማሳየት አለብን ብለን በጋራ መስራት ጀመርን። የመጀመሪያውን ጉዞ ዱባይ ያደረግን። ዱባይ፣ አቡዳቢ እና ሻርጃ ሶስቱ ከተማዎች ላይ አሳየ ነው። ጥሩ ነው። የኦዲየንሱ በጣም ቆንጆ ነው። ከዛ በኋላ ተመልሰ መጣን። እዚህ ደግሞ ማስተካከል ያሉብን ነገሮች አስተካክለን ሌሎች ሀገራቶች ደግሞ ፕሮሰስ እያረግን ነበር የነበር ነው። ግን
እስራኤል ፕሮሰስ እያደረግን ነበረ ያው ያሉት ነገሮች ሲሆኑ አው እሱን ያዛደረግን አሁን ሌሎች ሀገራቶች ፕሮሰስ ማድረግ ጀምረናል ሶ በቅርቡ እናሳየዋለን ግን እንደ በፊት ውጭ ሀገር ታይቶ እዚህ ታይ ነበር ፕላን የነበረው እንደዛ ሳይሆን አሁን ባለው ነገር እዚህም ኢትዮጵያ እናሳየዋለን ከኢትዮጵያ ውጭ ባሉ የክልል ከተሞች እናሳየዋለን at the same time ደግሞ የቪዛ ፕሮሰሱን እያደረግን ደግሞ ሌሎች ሀገራቶችም እናሳየዋለን ማለት ነው ከሀገር ውጭ መጀመሪያ አገራችን ላይ ሳታሳዩት ከሀገር ውጭ ማሳየቱን ለምንድን ነው የተመረጠው አዲዬ እኔ መሃል ላይ ነው የገባሁት እንዳልኩሽ የፕሮዲዩሰሩ አላማ ይሄ ነበር ፕሮዲዩሰሩ በቃ ዓለምን ይሄን ቲያትር ዓለም ላይ ይሄን ቲያትር ይዤው ዞራለሁ ብሎ ነው ፕላን ያደረገው ግን ያው እንደምታውቂው እሱ ወደ ጓዳ ሄደ እኛ ግን ይዘነዋል ጥሩ መነሳሳት አንዳንዴ ኔጌቲቭ ነገሮች ከዛ ውስጥ ፈጥሩት ደግሞ መልካም አጋጣሚዎች ልጁ ያንን ሲል ለምንድነው እኛ ማናረገው የሚል ደግሞ መነሳሳት ፈጥሮብናል ለዛም ነው በርትተን ዱባይን አሳክተነዋል ሌላም ሀገር እንሄዳለን እኛ በራሳችን እናርገዋለን ሀገራችንም ኦፍ ኮርስ ምንም ጥያቄ የለውም አሁን በቅርብ ጊዜያቶች በዚህ አንድ ወር ውስጥ ኢትዮጵያ ውስጥ መታየት ይጀምራል ደግሞ ሌሎችም ሀገራቶች ፕሮሰስ እየተደረገ ያሉባቸው ቦታዎች አሉ እዛም ደግሞ እየሄድን እናሳያለን ማለት ነው በጉጉት እንጠብቃለን ሌላው ስንትሽዬ እንደዚህ አይነት አንዳንድ ፕሮዲዩሰሮች ላይ የሚከሰቱ ስህተቶች አሉ በሂደት እንዲህ አይነት ነገር እንዳይፈጠር ትምህርት ሊሆን ይችላል የምትለውን ትንሽ ነገር ጠቁምና ለፍልኝ እስቲ መማሪያ እንዲሆን ምን መሰልሽ አዲዬ እኛ ሙያ ላይ እኔ እንግዲህ ከአጭር ጊዜም ብትሆን እዚህ ሙያ ውስጥ ያለሁት ያየሁትን ነገር ነው ከኔ በላይ አንቺም በጣም ብዙ ሰዎች አላችሁ ግን በጣም የሚጎድል ሆኖ ያየሁት መተባበር ነው አዲዬ መረጃ አብረሽ ሼር ማድረግ በጋራ አብረሽ መቆም በጣም ይቀርዋል እና እንደዚህ አይነት ፕሮዲዩሰሮች መጣው እንደፈለጉ አድርገው የሰዎች ገንዘብ ወስደው ምናምን የሚጠፉት አሁን እንግዲህ ስፖንሰሮች እኮ አሉ ብዙ ብር ስፖንሰሮች እኮ ሰጥተዋል ስፖንሰሮቹ ብር ሲሰጡ በተዋናዮቹ ፊት ነው ብር የሰጡት እኮ እነሱን ወደው እነሱን አክብረው ነው ገንዘቡን የሰጡት እንጂ ፕሮዲዩሰሩን እኮ አያውቁትም ሶ እንደዚህ አይነት ነገር እንዳይሆን የሚያደርገው አዳዲስ ሰዎች ሲመጡ በጋራ መታወሪበት ጠንካራ የሆነ ኔትወርክ ባለሙያ እርስ በራሱ ሲኖር ሲነጋገር ሲረዳዳ እንደዚህ አይነት ፕሮዲዩሰሮች ደፍረው ወደ ሙያም አይመጡም ቢመጡም ደግሞ በአግባቡ ማድረግ ያለባቸውን ነገሮች በውሉ መሰረት ማለት ነው በውሉ መሰረት ማክበር ያለባቸውን ያከብራሉ ምክንያቱም እንደ ባለሙያው ነው እንጂ የሚወቀሰው እከለ የሚባለው ፕሮዲዩሰር ሊወቀስ አይችልም ማክሲመም ቢታወቅ የድርጅቱ ስም ነው እንጂ ግለሰቡ አይታወቅም ግን እዛ ፖስተሩ ላይ የወጡት ተዋናዮች ግን ይታወቃሉ እነሱም ብሎ ነው ሰውም ካምፓኒዎችም አብረውሽ የሚሰሩት ምን የሚሉትና ህብረት ይፈልጋል መተባበር መከባበር ይፈልጋል እርስ በርስ መተሳሰር መቻል አለበት ያ ሲሆን ሰዎች ዝም ብለው መተው ያልሆነ ነገር አድርገው አይሄዱም ቢያደርጉም ደግሞ በጋራ ሆነ ዲፌንድ እናረጋቸዋለን ከሌ የሚባለው ለምን መሰለሽ ከኛ ጋር ያን ካደረገ በኋላ ከሌሎች ጋር ፕሮዲዩስ አረጋግላቸዋለሁ ብሎ እኮ ተመሳሳይ ነገር አድርጓል ያ ሰውዬ ከኛም በፊት ለካ አድርጎ ነበር መረጃው የለም እንጂ ከኛም በፊት እንደዚሁ ያደረገው ነገር አለ በእኛ ላይ ሀፕን አረገ ቀጥሎም ደግሞ ሌሎች ሰዎችም ይታወቁ ሰዎች ኢቭን እኛ ውስጥ ያንን ሲያረግ ከኛ መረጃ የነበራቸው ሰዎች ደውለው ነግሯቸዋል ታው ይሄ ልጅ ትክክል አይደለም የሚሄድበት መንገድ ስለዚህ አብራችሁ አትሁኑ ያሉ የኛ ወዳጆች አሉ ግን እነዛም ሊሰሙ አልፈለጉም ይሄ አጉል አንቺ ጥቅሙ ስለቀረብሽ እሱንም እንዳይጠቀም የማረግ አይነት ስሜት የተሰማቸው አለ ግን ምንም ልጁ ሌላ አላማ ይዞ ነው የመጣው የሚፈልገውን አላማ አሳክቷል በራሱ መንገድ ሙያውንና ባለሙያውን ግን ይጎዳል እንደዚህ አይነት ነገሮች ሶ የሆነ ኔትወርክ ማድረግ መቻል አለብን ማለት የሆነ መረጃ ስትጠይቀኝ እኔ ስነግርሽ አምነሽ እንድታዳምጪ አንቺም ስትነግሪኝ እኔ አምኜ አይልክ ነው እኮ በቃ ይሄ ነገር ይቅርብኝ ይሄ መከባበሩ መደማመጡ ይቀራል እሱ ቢኖር ቆንጆ ነው ብዬ አስባለሁኝ አይደል አዎ እንዲህ አይነት ነገር ለመስራት ለምሳሌ
አንተን ራስን ጨምሮ የቲያትር ማህበራት አለ። እዚያው ተሳትፎ ታደርጋለህ። እንዲህ አይነት ችግሮችን የሚያስተካክልበት መንገድ የለም? አሰራራችሁ እንዴት ነው? እንዴት እየሄደ ነው? እንቅስቃሴው እንደ ድሮ አይደለም። ማህበሩ አዎ፣ አይ እንዲህ አይነት ነገሮችን ለግንዛቤ አሳልፎ መስጠቱ ክፋት የለውም። ትክክል ነው። ማህበሩ እኔ ወደ ማህበሩ ከመግባቴ በፊት በጣም ከሚወቅሱት ባለሙያዎች ውስጥ አንዱ ነኝ። ማህበሩን ታዲያስ እነ ቢኒን በጣም በማንገብገብ ነበር የምታወቀው። ከዛ ከገባው በኋላ ግን ችግሩ አብሮ ገባ። ችግሩ አብሮ ገባኝ እና አንድ ቀን ቢኒያምን ስወቅሰው ስም አለኝ። ጋሽ ማሞ ውድነህ ደራሲው የደራሲያን ማህበር ፕሬዝዳንት ነበሩ በፊት እና አንድ ጊዜ እሳቸው ፕሬዝዳንት በነበሩበት ጊዜ ምንም ሳይሰሩ መጨረሻ ላይ ልክ ሲወርዱ ሲያስረክቡ እርሶ እኮ ምንም አልሰሩም እንደዚህ እያሉ ወቀሷቸው በጣም አለ። ከዛ እሳቸው ቆሙና ቁልፍ አሳይተው ይሄን ቁልፍም በሰላም ማስረከብ አንድ ስራ ነው አሉ አለ። ከዛ አይ ምናምን አልኩት። ብቻ በኋላ ስገባበት ነው ጉዳዩ የገባኝ። ምክንያቱም አንደኛ ክፍያ የለውም፣ በነፃ ነው የምታገለጊው ምን የምትዩ። ከዛ ደግሞ ብዙ አመት ራሱን በራሱ የሄደበት አካሄድ አለ። ሩቲኖች ትክክል ያልሆኑ በቃ ስብሰባ ስትጠሪ ሄዶ ስብሰባ ላይ መሳተፍ ምናምን እንደዚህ ፕላንድ ሆኖ ፕሮጀክት ቀርጾ ለሙያውም ለባለሙያውም የሚሆን ነገር መስራትን ብዙ አልለመድንም። እሱ ትልቁ ክፍተት ነው። በቲያትር ማህበራት ዙሪያ የሚሰጡ ኮርሶች የሉም? የተለያየ ሀገራት ላይ እንደዚህ አይነት ኮርሶች ይሰጣሉ እኮ። ታዲያ እሱ እገዛ የለውም? ኔትወርኩን መፍጠር አልተቻለም። ይሄ አሁን እኔ ከማህበሩ ላይ ካለውበት ጊዜ ጀምሮ ባሉት ጊዜያቶች ያሉ ክፍተቶች ናቸው። ወቀሳውን እቀበላለሁኝ፣ ትክክል ነው ብዬ አላምንም። እዛ ላይ ጠንክሮ መስራት ይፈልጋል፣ ግን ጠንክረን እየሰራን አይደለም ያለ ነው። አንድ ወቅት ላይ እኔ ከመጣሁኝ በኋላ አንድ ሁለት ፌስቲቫሎችን ለመስራት ሞክረናል። እነዛን ሁለት ፌስቲቫሎች ነው የሰራ ነው። ከዛ በኋላ ግን ትዳከሚያለሽ፣ ወደ ግል ስራሽ ወደ ምናምን ትሮጫለሽ። ምክንያቱም ከዛ የምታገኙ ቀጥታ የሚገኝ ጥቅም የለም፣ የሙያ ጥቅም ነው ያለው። እሱም ወደ ኢንስቲትዩሽን ማሳደግ ይፈልጋል። በቃ ከውጭ ፈንድ እንዲኖረው ፕሮጀክቶች እንዲኖሩ ማድረግ ይፈልጋል። እሱን ማድረግ አለብን። እሱን እስካሁን አላደረግንም። ፈንድ የለም እስካሁን። አይ አድዬ ምንም እሱን ለማድረግ የሚያስችል ራሱ ኢኒሼቲቭ ይፈልጋል። ቁጭ ብለሽ እየተገናኘሽ ፕላን አድርገሽ አንዴ መሰረት እኮ ቢይዝ እኮ ምንድነው ችግሩ? የተመረጡት ሰዎች ድክመት ነው። ይሄንን አጠናክሮ መቀጠል አይቻልም? ይቻላል። አንድ ወቅት ላይ በጣም የጋለበትን ጊዜ አስታውሳለሁ እኮ። ምንድነው መሰለሽ ያኔ ሲሆን የሆነው ለምሳሌ እኔ አክቲቭሊ ነገሮችን ማወቅ ሲጀምር ለምሳሌ ክሮሲንግ ባውንደሪ የሚል እነ አዜብ ሌሎችም ባለሙያዎች ሱራፌል ወንድሙ ከቲያትር ማህበሩ ጋር አብረው አንድ ፕሮጀክት ዲዛይን አድርገው ሰርተዋል። ከዛ ደግሞ የቲያትር 100ኛ ዓመት ምክንያት በማድረግ እኛ ራሳችን የነበርንበት ስለ ቲያትር የሚባል ቡድን ነበር። እሱ የስለ ቲያትር ቡድን ከማህበሩ ጋር አንድ ላይ በመሆን እንደዚሁ ስራ ሰርቷል። አሁን ወይ መሆን መቻል ያለበት ሌሎች ሰዎች ፕሮጀክት ይዘው መጥተው ከማህበሩ ጋር አንድ ላይ ሆኖ እንደዚሁ ታይም ቴብል ያለው ፕሮጀክት መደረግ መቻል ነው ያለበት። ማህበር ውስጥ አሁን አክቲቭሊ እየሰራን ያለነው ሰዎች ያን ያህል አጥጋቢ የሆነ እንቅስቃሴ እያደረግን አይደለንም። መወሻሸት አያስፈልግም፣ የሚታይ ነገር ስለሆነ ማለት ነው። እሱ ይፈልጋል። እሱን አላደረግንም፣ በብዙ ምክንያቶች አላደረግንም። አድዬ የቲያትር ተመልካች መቀነስ ምክንያቱ ይሄ ነው ብለህ ታስባለህ? አለመመካከር፣ አለመነጋገር፣ መስመሮችን አለማስተካከል ምንድን ነው? እንደ ድሮ አይደለም የቲያትር ኦዲየንስ። ዓለም በብዙ መንገድ ተቀይሯል። የሆኑ ወቅቶች ላይ ኳስ የሚባል ነገር መጥቶ አጠቃላይ የመዝናኛ ኢንዱስትሪውን ተጭኖታል። ከዛ ደግሞ አሁን የሶሻል ሚዲያ አብዮት ነው። ሰው ብዙውን ጊዜ ስልኩ ላይ እጁ ላይ ነው ጊዜውን የሚያጠፋው። የመንቀሳቀስ ምን ማለት ፍላጎቱ በጣም አናሳ ነው። እነዚህ
አዳዲስ የመጡ ምክንያቶች ናቸው። በዋናነት ግን ትልቁ ምክንያት ብዬ እኔ የማስበው ራሳችንን ከዘመኑ ጋር አለማዘመን ነው ብዬ አስባለሁኝ። ለምሳሌ አሁን እኛ ፕሮሞት እያደረግን ያለ ነው በምንድን ነው ቲያትሩን የሚለው በጣም ኢምፖርታንት ነው። ሰው ኦዲየንሱ ያለው ቲክቶክ ላይ ከሆነ ቲክቶክ ላይ ሄደሽ ማስተዋወቅ ግዴታሽ ነው አይደል? እሱ ማድረግ በጣም ይቀራል። ከዛ ደግሞ ልዩነቱን ደግሞ በሌላ መንገድም ልናየው ይገባል። ለምሳሌ የመንግስት ቲያትር ቤቶች ላይ ነው ኦዲየንስ በጣም የቀነሰው። ዓለም ሲኒማ ደግሞ ስቴጅ ኦዲየንስ አለ፣ ግፊያ ነው፣ ዋጋ ተጨምሮ ለምን እሱ ብዙ ጥያቄዎች ያስነሳል። ቅድም ስለ ግምገማ ስታነሺ አንዱ መታሰብ አለበት አካሄዱ ብዬ ያነሳውልሽ አንዱ ይሄ ነው። ለምንድን ነው ዓለም ሲኒማ ኦዲየንስ ኖሮ ሌሎችም ቲያትር ቤቶች የሌላቸው? ለምንድን ነው? ይሄ መጠየቅ መቻል አለበት። ከሚሰሩ ቲያትሮች ነው ወይስ ከማስታወቂያ ከማርኬቲንጉ አካሄድ ነው ወይስ ምንድን ነው የሚለው በደንብ ጥናት ይፈልጋል። ማን ነው የሚያጠናው? ይሄንን እኮ የቲያትር ማህበሩ ነው። የቲያትር ማህበሩ ብቻ እኮ አይደለም ይሄ ኃላፊነት ያለው። መንግስት እኮ በጀት ሰጥቷቸው እኮ መንገዱን መጠቆም አለበታ። ከዚህ በፊት ተደርጓል። ከዚህ በፊት በተቻለ መጠን እነዚህ ነገሮች አጀንዳ እንዲሆኑ ፑሽ ተደርጓል። ግን ተፈጻሚነታቸው ያን ያህል አይደለም። መተባበር ያልኩሽ በዚህ ምክንያት ነው። ከዛ ደግሞ ለምሳሌ ቲክቶክ ላይ ያሉ ልጆች በጣም ነው ያስቀኑኛል። 4x4 ጥፍር መስሪያ ሱቅ ሲከፍቱ እንዴት ተባብረው እንደሚያስተዋውቁት አይዲያ የለሽም አይደል? እና የሆነ ትልቅዬ በኢትዮጵያ አንደኛው ጥፍር ቤት ያስመረቀች ነው ልጅቷ የሚመስልሽ። ሁሉም ይመጣሉ፣ ጊፍት ይሰጧታል፣ ቪዲዮ ይሰራሉ፣ ምን ይላሉ። ያ በተቻለ መጠን ኦዲየንስ ውስጥ ይገባል። ሁላችንም ሄደን እንየው እስቲ፣ እንግዛ እስቲ፣ እንሞክር እስቲ እንድንል እናደርጋለን። እኛ በጣም በተለመደ መንገድ ነው እያስተዋወቅን ያለ ነው። ስንቶቻችንን አሁን የጓደኞቻችንን ቲያትር ፌስቡክ ላይ ሼር የምናደርገው? ስንቶቻችንን ፖስት የምናደርገው? የጉዳዩ ባለቤት እኛ ነን። እኔ አመቱን በሙሉ አንድ ቲያትር ዘንድሮ ሰራው፣ በሚቀጥለው አመት ላልሰራ እችላለሁ። ቀጥሎ ደግሞ ሌላኛው ይሰራል፣ ቀጥሎ ደግሞ ሌላኛው ይሰራል። ይሄ እንትኑ መስመሩን ጠብቆ በመረዳዳት በመደጋገፍ አልሄድም እና ልክ የሆነ ቀን የሆነ ስራ ሲኖርሽ ብቻ መተሽ አየሩን ለመያዝ ትፈልጊያለሽ። ምን ትያለሽ? አየሩ ግን በሌሎች ሰዎች ተይዟል። ሌሎች ሰዎች ኮንትሮል አድርገውታል። ለምሳሌ እንደማሳያ ዓለም ሲኒማ በራሱ መንገድ ሶሻል ሚዲያው ላይ ስትሮንግ ነው። ራሱን በራሱ ስለሚያስተዋውቅ ፊልሞቹም አክቲቭሊ እየተዋወቁ ስለሆነ ቲያትርሽን እዛ ይዘሽ ስትጂ የራሱ የዓለም ሲኒማ ኦዲየንስ አለ። አንቺም የምትጨምሪው ስታረጊ የበለጠ ኦዲየንስ ታገኛለሽ ማለት ነው። ሌሎቹ ቲያትር ቤቶች ግን ስትጂ ይሄ የለም። እሺ ስንትሺ ከዚህ ደግሞ ትንሽ ወጣ እንበልና ብዙ ኢቨንቶችን የማዘጋጀት ኦርጋናይዝ የማድረግ ስራዎች አሉ። ስለ እናት የሚለው መጽሐፍ በተመለከተ እና አብራ ከጎን ስላለችው ባለቤት እገዛና የሙያ ሁኔታ ስለ ቤተሰቡ በአጠቃላይ እነዚህ ጠቅልላ አድርገን ስታጫው። እሺ እኔ ያው ከቲያትሮችን ከመስራት ባሻገር ሲኒማ ቤቶችን አብሮ በማቋቋም ሲኒማ ቤቶችን ማኔጅ በማድረግ ብዙ ስራ ሰርቻለሁ። ካፍተን ነው መጀመሪያ የጀመረው ቃሊቲ ያለው ሲኒማ ቤት። ከዛ ሌሎች ብዙ ሲኒማ ቤቶችን ሰርቻለሁ። አብዛኛውን እዛ ላይ ስሰራ ነበር የቆየሁትና ልክ ኮሮና ላይ ነገሮች መቀዛቀስ ሲሉ በቃ የራሴን ድርጅት መክፈት አለብኝ ብዬ ፕላን አድርጌ የራሴን ድርጅት ከፍቻለሁ። ያው ለራሴ ነው። ምንድነው ወደሰራ አስተዋውቀና ኤስኤስ ፕሮዳክሽን ይባላል። እዛ ላይ ነው የሰራው ያለሁት። እሱ ስሰራ በዋናነት ኢቨንቶችን ዲዛይን እናደርጋለን። ከጓደኞቼ አብሮ የሚሰሩ ልጆች አሉ። ከእነሱ ጋር ከሆነ ኢቨንቶችን ዲዛይን እያደረግን ለካምፓኒዎች እንሰራለን። መጀመሪያ የሰራነው ከኢንሹራንስ ጋር የተገናኘ እነሱ ኢንሹራንስ የሚል አንድ ኢቨንት ትልቅ ግራንድ ኢቨንት ሰርተናል። ብዙዎቹ የኢንሹራንስ ካምፓኒዎች አብረው ሰርተዋል። ጂአይ የሚባል
የብሮከር ድርጅት አለ። እሱና ኤስኤስ ፕሮዳክሽን በጋራ ሆነን ነው የሰራነው። በአጋጣሚ ዘንድሮም አሁን በሌላ ፎርም እሱ ስራ ይቀጥላል። በመሀል በተለያዩ ምክንያቶች ቆሞ ነበር። አሁን ከዚህ በኋላ በየአመቱ የምንሰራው የሚሆን ከዛ ደግሞ አንቺ ያነሳሽው ከእናት ባንክ ጋር አብረን የሰራ ነው ለእናት የሚል የስነ ጽሁፍ ውድድር አለ። እኔ ብቻ ሳልሆን ዮሐንስ ዘሪሁን እና እኔ አብረን በጋራ ሆነን ከእናት ባንክ ጋር አብረን በጋራ ሆነን የሰራ ነው። በዋናነት ዓላማ ተደርጎ የተሰራው ሰዎች ስለ እናታቸው እንዲጽፉ ነው። የሚሰማቸው ስሜት ስለ እናታቸው ይጽፋሉ። ዳኞች አሉ፣ ይወዳደርና ያ ጽሁፍ ይሸለማል። ሀሳቡን ያመጣው የእናት ባንክ ፕሬዚዳንት ነው፣ ዶክተር ኤርሚያስ ይባላል። እሱ ነው ሀሳቡን ያመጣው። ከዛኛም ኢንፎ ባደረግንበትና ነገሮቹ ሁለቱም ዓመታት ነበር ላይ ነበር የተካሄዱት። ለባለሙያዎቹ አዳዲስ የሆኑ ስነ ጽሁፍ ላይ የሚሳተፉ አዳዲስ ልጆችን ያመጣል። በጣም ብዙ ልጆች ናቸው። ባለቤትም አለች የሚጽፉት። እሷም ጽፋለች። እሷ በዚህኛው ዓመት ምንድነው ፕሮግራሙ ፓኬጆች አሉት። አንዱ መጽሔት ማዘጋጀት ነው። ቴዎድሮስ ተክለሃርጋይ መጽሔቱን የሚያዘጋጀው እዛ ላይ የተወዳደሩ ጽሁፎች ከአንድ እስከ 10 ወጡት መጽሔቱ ላይ ጽሁፋቸው ፐብሊሽ ሆኖ ለህዝቡ እንዲደርስ ነው። እዛ ላይ ደግሞ ሌሎችም ሰዎች የባንኩም ሰዎች ሌሎችም ሰዎች ኢንተርቪው እየተደረጉ አስተያየታቸውን ይሰጣሉ። ከመጀመሪያ ዓመት ሁለተኛው ዓመት ደግሞ እንደዚሁ በራሱ መለየት መቻል አለበት ብለን ስላወራን ምንድነው ከስነ ልቦና አንጻር አንድ ሰው ስለ እናቱ ሲጽፍ ምን አይነት ስነ ልቦናዊ የሆነ ፋይዳ ይኖረዋል? እንዴ እሷ የስነ ልቦና ባለሙያ ስለሆነች ከዛ አንጻር ማና ሰላም ይስማለሽ ነው። እሺ ልትቆጭ ነው። ሰላማዊት ሙሲሳ ትባላለች። ባለቤቴ ነች። እኔ ያው ከቲያትር በኋላ ደግሞ ሄጄ ሳይኮሎጂ ተምሬያለሁ። ኦኬ አትላቀኝ። ቲያትር እየሰራሁ ቲያትር ሰው ላይ ነው የሚያተኩረው። ስለ ሰው በጣም ማሰብ አለብኝ፣ ስለ ራሴ ጭምር እና ምንድን ነው መማር ያለብኝ ከዚህ በኋላ ብዬ ሰዎች ሳማከር ለምን ስነ ልቦና ተማርኩ። እሺ አልኩና ስነ ልቦና ልማር ገባሁ ዩኒቨርሲቲ። ከዛ ስነ ልቦና ስማር እዛ ክፍል ውስጥ ደግሞ አሁን ስሟን ካልጠራ ያልሻትን ባለቤትን ጠበሰ በቃ እነዛ ጠበሰችኝ። ከሰላም ጋር እዛ ነው የተዋወቅነው። አብረን ነው ሳይኮሎጂ የተማርነው። ግን እኔ ለዚህ ለአርቱ ሙያ እንዲያግዘኝ ብዬ ነው የተማርኩት። እሷ ደግሞ ከዛ በፊት የጤና ባለሙያ ነች፣ ገንዘብ ስነ ልቦና ተምራለች። እዛ ነው ከእሷ ጋር የተዋወቅነው። እሷ ደግሞ ይሄኛውን ስለ እናት መጽሐፍ ከስነ ልቦና አንጻር ኢንተርቪው ተደርጋ ነበር መጽሐፉ ላይ ያየሽው። ያ በየዓመቱ የሚካሄድ የስነ ጽሁፍ የጽሁፍ ውድድር ነው። 2 ዓመት ሰርተናል። እንግዲህ ቀጣይ 3ኛ ዓመትም እንሰራዋለን ብለን እናስባለን። በዋናነት የባንኩ ነው ሀሳቡ። ግን እኛ የሰራንበትን መንገድ ምን ያለው ስለወደዱ ከእኛ ጋር አብረው ይቀጥላሉ፣ አብረው እየሰሩ ያሉት። በዚህ ስራ በጣም የማመሰግነው ዮሐንስ ዘሪሁን ነው። አትለያዩም ሁለታችሁ፣ ማመስገን ብቻ ሳይሆን ወንድሜ ነው። በጣም አንዳንዴ ወንድሜ ነው ብለሽ ያው ይገባዋል እንደማመሰግነው ብለሽ ብሎ ማለት ተገቢ ነው ብዬ አላስብም። አብረን ነው የለፋነው፣ አብረን ነው የምንሰራው። ሌሎችም ስራዎች አብረን ነው እየሰራን ያለ ነው። በጣም አሪፍ ወንድሜ ነው። በጣም ታታሪ ነው። በዚህ ዘመን አንቺ መታመን ብቻ ሳይሆን የሚያምንሽም ሰው ደግሞ ያስፈልግሻል። አብረን ስትሰሪ በመተማመን አብረን የምንሰራ የሚያምንሽ ነው የሚያስታምንሽ ነው። የሚያምንሽ አንቺ ልትታመኝ ትችያለሽ። የሚያምንሽም ሰው ደግሞ ያስፈልጋል። እኔ ታመናለሁ ብቻ ስላልሽ እኮ እንትናት በዛኛውም ሳይድ ደግሞ እንደዛው ይፈልጋል እና ፓርትነር ሆነን በጣም አሪፍ ጊዜያቶችን ያሉትን 4-5 ዓመታቶች አብረን ነው እየሰራን ያለነው
ብዙ ሌሎችም ስራዎችን አብረን ሰርተናል። ወደፊትም አብረን እየሰራን ነው የምንቀጥለው። የስነ ጽሁፍ ውድድሩ ከዚህ ጋር የተያያዘ ነው። እንግዲህ ከሰላማዊት ጋር 10 ዓመት እንደዚህ በትዳር 8 ዓመት ቴንጀ 8 ዓመት ያው ከዩኒቨርሲቲ ሆነን ነው ሪሌሽንሺፑን የጀመርነው። ከዛ በኋላ በትዳር ደግሞ እነሱ ወደ 8 ዓመት ሆኗል። 3 ልጆች አሉ። የመጀመሪያው ልጃችን ስምዖን ይባላል። ሁለተኛው አና፣ ሶስተኛው ገና ስም አልወጣለትም ገና ጥሩ ነው። 3 ልጆች አሉ። በጣም አሪፍ ሰው ነች። በጣም አክቲቭ ናት። በጣም ቀላፋና ብዙ ለስራ በምትሰጠው ጊዜ ምንም አይነት ኮምፕሌን የላትም። ልጆቿ ላይ ጊዜዋን የምታሳልፈው እሷ ናት። በዚህ አጋጣሚ ስንትሽዬ ለባለቤት መልእክትን አስተላልፍ። በጣም ነው የማመሰግነው። ማለት ነፃ ሆኜ እንዲሰራ ነው ታረገኝ። አትጫነኝም፣ ምን አትለኝም። ማስበው ነገሮች እንዳረግ እድሉን ትፈጥርልኛለች። ሳውራትም ምንም ስላትም በቃ አርገው በቃ በጣም ነው ፑሽ የምታረገኝ የምታግዘኝ እና በጣም አድርጌ ነው ማመሰግናት። ልጆቿን በጣም ነው ቴክ ኬር የምታረገው። ልጆቻችን እኔ ማለት ልጆቻችንን ይሻላል ከኔ በላይ አሁን እኔ እንደ እንትን ነው የትምህርት ቤት የምናምን በጣም ኮሚትድ ሆና ከኔ በላይ ኦልሞስት የምታረገው እሷ ነች እና ቀደም አሁን ስትይኝ ስራ ምናምን ብለሽ ጠይቀሽኝ ነበረ ከዚህ ከኢንተርቪው በፊት። እኔ ከስራ ጋር ነው ያለው። ስራ ከሌለ እንደ ዛሬ ምናምን ልጅ የራሱ ቤት ውስጥ ያቃሉ ስራ ሄዳለሁ እንደዚህ በቃ ይሄን እሷ በጣም በብዙ መንገድ የስነ ልቦና ባለሙያ ስለሆነች ልጆቹ በጣም ትሪት ታደርጋቸዋለች፣ እኔንም በጣም ትሪት ታደርገኛለች። እሷንም ትሪት እናደርጋታለን። ምን ጥያቄ ነው። ግን በቫልዩ ደረጃ ቤቱ ልጆቻችንን በደንብ አሪፍ አድርጋ እንትን የምትለው እሷ ነች። እኔ አሁን የሆነ ነገር ታዝዤ ጫማ እዛ ውጭ ጊዜ ጫማ ገዝቼ ለአንዱም ጫማ ልካቸዋል። ታዲያሽ ቁጥሩን አታውቀው? ቁጥራቸው በጣም ነው የሚገርም እና እኔ ብቻ አይደለሁ እስከነበር ሁላችንም የተሳሳተ ቁጥር ነው የገዛነው እና በቃ የመጨረሻ ራሴ እያሰብኩት ራሱ እያልኩ እየተገረምኩ ነበር። እና አንዳንዴ እዚህኛው ውጭ ላይ በጣም ብዙ ሰዓት ብዙ ኢነርጂ ስለምናሳልፍ እነዚህን ክፍተቶች አሉ። እሱን ደግሞ የሚሞላ ሰው ማግኘት በጣም ትልቅ ነገር ነው። እሷም የቤት መቤት አለችም፣ ስራ ትሰራለች። ግን በዛ ውስጥ ግን ሺዝ ኮሚትድ ቱ ለቤተሰቡ በጣም ኮሚትድ ነች። በጣም አድርጌ ነው ማመሰግናት። እሷን ብቻ ሳይሆን ቤተሰቦቿን በጣም አሪፍ ወንድሞች እህቶች አሏት። ለእኔ በጣም ፍሬንዶች ወዳጆቼ ናቸው እና እነሱን እህት ወንድሞቿን በጣም አድርጌ አመሰግናለሁ። ከእያንዳንዱ ውጤታማ ወንድ ጀርባ ጠንካራ ሴት አለች ይባላል። እሷ ከፊት ነች። ምንም ይሄ እንዴት ነው ከጀርባ የመግፋት ብቻ ሳይሆን በቃ ተያይዞ የማደግ አይነት ነገሮች ነው ያመታረው። በጣም ፈጣሪ ትዳራችሁን ይባርክላችሁ፣ ልጆቻችሁ ይደጉላችሁ፣ ለወግ ማዕረግ ያብቃላችሁ። ስንትሽዬ በተጨማሪ ቀር የምትለው በአንተ በኩል የምትናገረው ነገር ካለ እስኪ። እንግዲህ አርቤ ስለጋበዝሽኝ በጣም አድርጌ ነው የማመሰግነው። የሚወራ ታሪክ አለ ስላልሽኝ በጣም አድርጌ ነው የማመሰግነው። ያው እኛ ገና እየሰራን ያለ ነው። ከዚህ በላይ ይጠበቅብናል። በሙያችን መስራት መቻል፣ ኮሚትድ መሆን መቻል አለብን። ብዙ ነው ከኔ የሚጠበቀው ብዬ ነው የማምነው እና እሱ ላይ መትጋት መስራት አለብኝ። እሱ ነው ለራሴ ለኩዮችን እንደ መልእክት ሳይሆን እንደ ብርታት ከኛ የሚጠበቅ የሚሰራ ነገር ነው ያለው። ከዛ ውጭ በሙያችን ውስጥ ያለው
በሲኒየር ትልቆቹ ባለሙያዎች ከዛኛ መሀል ላይ ከኛ ቀጥሎ እንኳን አዲስ ልጆች መጥተዋል። እነዚህ ሶስቱን የሚያገናኝ ነገር ቢኖር በጣም ደስ ይለኛል። ይሄ ክፍተት ሁል ጊዜ ያሳስበኛል። ማለት በቃ ይሆናል መተሳሰር። ምክንያቱም የኛ አሁን የቲያትርን የሲኒማውን ታሪክ በንግግር ላይ የተመሰረተ ነው፣ በጽሁፍ ላይ ያለ ሶስት ቀራረቤ አብረሽ ስትሰሪ እውቀቱን መረጃውን ብዙ ነገሮችን ሼር ታደርጊያለሽ ነው። እሱ አይነት ነገር ቢፈጠር ቢኖር ሙያውን ያግዘዋል፣ ብዙዎቻችንን ያግዘናል። ከብዙ ኢኮኖሚካል ስነ ልቦናዊ ችግሮች ራሳችንን ነፃ እናደርጋለን ብዬ አስባለሁኝ። እንግዲህ ሾሽ በጣም ነው አሪፍ እንዲሆን እመኛለሁ። ከዛ ውጭ ጓደኞቼን የሚያግዙኝን አብረን የምንሰራቸውን ወዳጆቼ በጣም ብዙ ስለሆኑ ስንመጣ ሁሉም በጣም አድርጌ አመሰግናለሁኝ። ይሄ ነው ማለት ነው። እሺ ስንትሽዬ ሳልጠይቅ ያለፏል ነገር አለ። ስንታየው ታየ። እኔ ስንታየው ታየን አላውቅም። ስንታየው ፋቡላ ነው። ፋቡላ ምንድን ናት? ነገር ከተራወሩ ስሜ ነጠቀኝ ይለኛል። የማህበሬ ስም ምናምን ይላል። ትምህርት ቤት እያለን ቲያትር እየተማረ ትራዲሽናል ድራማ የሚባል ኮርስ አለ እና እሱን እየተማርን አንድ ቡድን አቋቋመን። እነዚህን ትራዲሽናል ድራማዎች ለምን አንሰራም? ያው ብዙ በትልልቅ መድረኮች ደረጃ በተከታታይ ስላልቀረቡ እንጂ ከዛም በፊት አሁን ከመልቲም በፊት ያዘጋጇቸው ቲያትሮች አሉ። ትራዲሽናል ድራማዎች ለምሳሌ የዋግምራ ሰርግ፣ የድራሼ፣ የወለጋ አካባቢ ባህላዊ ትራዲሽናል ድራማዎች የሚባሉ የእነሱ አጥንተን እንደ ኮርስ መሟያ ሰራናቸውና እነሱን ደግሞ ለህዝቡ አቀርበናል። እሱን የሚሰራ ቡድን ነው ፋቡላ። እኔና 6 ልጆች ሆነን አንድ ላይ ነው የምንሰራት። ለዚህ ነው ስንታየው ፋቡላ የሚባለው። ከዛ ቡድኑ እየሰራ ሄደና ያው አለመግባባት መጥቶ ቡድኑ ፈረሰ። ሲፈርስ እንደዛ የለፋንበት ሰው ለምንድን ነው የምትሆነው ምናምን በሚል እኔ መጠሪያ አድርጌ ወሰድኩት እና ብዙ ሰው ነው ለምንድነው ፋቡላ ምናምን የሚኛል። ግን ፋቡላ በቃ ያው ትራዲሽናል ድራማ የሚሰራ ቡድን ነው። በኋላ ላይ የተገናኘ የበጅሮንድ ተክለ ሐዋርያት የመጀመሪያው ዘመናዊ ቲያትር ነው ፋቡላ። የአውሬዎች መሳለቂያ አለው። በአማርኛ በተለያየ መንገድ ተረጉሞታል። የመጀመሪያው ቲያትር ቴሬስ ሆቴል የቀረበው የመጀመሪያው ቲያትር ነው። ከልጅ ኢያሱ ጋር አያይዘው ጻፉት የሚባለው የእሳቸው በጅሮንድ ተክለ ሐዋርያት የእሳቸው ፕሌይ የእሳቸው ቲያትር ነው፣ ዘመናዊ ቲያትር ነው እና የእሱን ስም ነው እኛ ወስደን ፋቡላ ያለው። ምክንያቱም መረሳት መቻል የለበትም ከዛ ስለሆነ ዘመናዊ ቲያትሩ የሚጀምረው። ከዛም በፊት በተለያየ መንገድ የቲያትር እንቅስቃሴ አለ የሚል ክርክሮች አሉ። አሁን 100 ዓመት ሞላው ሲባል ከ100 ዓመት በፊት ያለው ይባላል። እንዴት ነው? ከዛች መነሻዋ ከፋቡላ መነሻዋ ጀምረን ስለምናስብ እሷን ፋቡላ። እሺ ስንትሽ ለማጠቃለያችን ያህል በቀጣይ በምን ስራ እንጠብቅ? በቀጣይ አሁን ወደ ማዶ ቲያትር አለ፣ እሱን ለተመልካች እናቀርባለን። ከዛ አንድ የሞከርኩት ኤክስፐሪመንት አለ። ጣይቱ ጽፌ በአጫጭር ቅድስት ገብረስላሴ የተጫወተችው 4 ክፍል ቀርጬዋለሁ። እሱንም ትንሽ የማሳደግ የተወሰነ ክፍል ያህል የመጻፍ ፍላጎት አለኝ። እሱን እሰራለሁ። ከዛ ውጭ ዮቶር የሚል ቲያትር አለኝ። እንደዚሁ ተሰርቶ ኦዲየንስ ለማቅረብ ጫፍ ላይ ያለ በአጋጣሚ እዛ ላይ አንደኛው ተዋናይ ያው ለሌላ ጉዳይ ከዚህ ከሰሞኑ ስርካ ምናምን ስለሆነ ገራም ሸሚት መሀላይት ናቸው የሰሩት። ፖስተሩን አይቻልም። ተሰርቷል። ጨርሰን ነው ያስቀመጥነው። ይጌ በሰላም ወደ ልጆቹ ይመለሳል።
ያድርሰውና እግዚአብሔር ከዛ በኋላ እሱንም ወደ ተመልካቾቻችን እናደርሰዋለን። እሱ እነዚህ የሰራኋቸው ለተመልካች ላቀርባቸው ያዘጋጇቸው ቲያትሮች ናቸው ያሉት። ከዛ ውጭ የኢቨንት እንሰራለን፣ ማስታወቂያዎችን እንሰራለን፣ የቴሌቪዥን ማስታወቂያዎችን እንሰራለን። ከጓደኞቼ ጋር እኮ የሀበሻ ቢራ ማስታወቂያዎች ሰርተናል። ከኔ ጋር ነው የሌለበት የድሮ ሰው አንቺ እኮ ገዘሽናል። ያኔ የሀበሻን ስንሰራ ዳኒ ይባላል ዋሌ ለሶስት ሆነን እንደዛ ማስታወቂያዎችን ሰርተናል። አብረን ሆነን ከነሱ ጋር ሰርተናል። ከዛ በኋላ የተለያዩ ማስታወቂያዎችን ሰርቻለሁ። ቴሌቪዥን እነሱ እንደዚህ ማስታወቂያዎች እንቀጥላለን። እንደዚህ ያለን ወደፊት በሉለት ይለይለት ማለት ስንት የተጣበበ ጊዜህን ሰጠኸኝ እንዲህ ልባችንን እንድንጨዋወት ስላደረከኝ ከልብ አመሰግናለሁ። ያሌ ጠብታ ተመልካቾቻችን፣ የዛሬ እንግዳችን ሁለገቡ ሙያተኛ ስንታየው ባቡራ ልበል። ከእሱ ጋር የነበረን ቆይታ ይሄን ይመስላል። በሌላ እንግዳ እስከምንገናኝ ጊዜ ድረስ መልካም ቆይታ ይሁንላችሁ። ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት